ሰላም እንደምን አድራችኋል ክቡራት ተመልካች አድማጮቻችን፣ ይህ የኤርሞ ቤት ነው። የሰዓቱን ሰበር ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና ኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና በኤርትራ መካከል በግልጽ የሚታይ መቃቃር አለ ሲሉ አስረድተዋል። የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው በማለት አክለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆን ጀነራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራሉ ለቀጠናው አውዳሚ እንደሚሆንም አስረድተዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። ሌተናንት ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በሚቀሰቀሰው ጦርነት የሱዳን የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደራዊ ቁጥር ያላት ትግራይ ናት ሲሉም አክለዋል። ለህወሓት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት እንደሆነ ደብረጽዮን ገብረ ሚካኤል ተናገሩ። አንዳንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው በፕሪቶሪያው ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምን መፈጸምና አለመፈጸም እንዳለበት በተገቢው ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት ነው ሲሉ ዶክተር ደብረጽዮን ተናግረዋል። ዘኒው ሁማኒታሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያው ስምምነት አሁን በትግራይ ፖለቲካ ሊቃን መካከል የሚታየው መቆራረስ ዋነኛ ምክንያት ነው ተናግረዋል። ስምምነቱ የክፍፍሉ መነሻ መሆኑን አበክረው የተናገሩት አቶ ደብረጽዮን አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነቱን ብቻ እንዲያስቆምና ከዚያ ያለፈም ያነሰም ነገር እንዳይፈጽም ነበር ተልዕኮ የተሰጠው በማለት አስረድተዋል። ደብረጽዮን የክልሉን መንግስት የሚያፈርስ ትዕዛዝ ጭምር ይዘው መምጣታቸውን አቶ ጌታቸው ረዳ እዚህ አጋጣሚ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለሶስት ከፍተኛ የሰራዊት አዛዦች ጊዜያዊ የእግድ ደብዳቤ ጻፉ። እግዱ የተጻፈላቸው ከፍተኛ አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግባይ ኃይሌ ናቸው። ፕሬዝዳንት ጌታቸው ረዳ መጋቢት 10 2017 ዓ.ም የጻፉት ጊዜያዊ የእግድ ደብዳቤ ከመንግስት ውሳኔ ውጪ መላ ህዝባችን ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም። ስለሆነም ስርዓት ባለው አካሄድ መግባባት እስኪደረስ ድረስ ከመጋቢት 10 2017 ዓ.ም ጀምሮ ላልተወሰነ ጊዜ ከአዛዥነቱ የታገዱ መሆኑን አስታውቃለሁ ይላል። የትግራይ ክልል አመራሮች መካከል የተፈጠረው ልዩነት እንዲፈታ ብዙ ጥረት ቢደረግም ምንም መፍትሄ ሳይገኝለት ተባብሶ የቀጠለ ሲሆን ነዋሪዎችም በዚህ ሁኔታ ስጋት ላይ መሆናቸው ታውቋል። ይህ በእንዲህ እንዳለ በደብረጽዮን ገብረ ሚካኤል የሚመራው ህወሓት እገዳው መሰረተ ቢስና የማይተገበር ሲሉ አድርጎታል። ፕሬዝዳንት አቶ ጌታቸው ረዳን አምባገነን ፕሬዝዳንት ነበር ሲል አጣጥሏል። ደብረጽዮን የሚመሩት የህወሓት ፕሬዝዳንት አቶ ጌታቸው ረዳ ሶስት ከፍተኛ የሰራዊት አመራሮች ላይ የወሰዱት ጊዜያዊ የእግድ እርምጃ አስመልክቶ ሌሊት መግለጫ አውጥቷል። በዚህም ፕሬዝዳንቱ የወሰዱት እርምጃ በሌላ ስልጣናቸው የወሰዱት የማይተገበር ሲል በጽኑ ተቃውሟል። እገዳው መሰረተ ቢስና የማይተገበር ሲል ውድቅ ያደረገው መግለጫው ፕሬዝዳንት ጌታቸው ረዳን ስልጣናቸው የኃላፊነት ቦታ ማንሳቱን አስታውሷል። ፕሬዝዳንት አቶ ጌታቸው ረዳን አምባገነን ፕሬዝዳንት ነበር ሲልም አጣጥሏቸዋል። የእግድ እርምጃውን የተደራጀ ሰራዊት ለማፍረስ ሲደረግ የቆየው ተንኮል አካል ነው ሲልም አክሏል። እርምጃው አደገኛ ውጤት የሚያስከትል ነው ሲልም አስጠንቅቋል። መቀሌ ውጥረት ነግሷል። ዛሬ ሌሊቱን ጀምሮ ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪኖች በመቀሌ ከተማ በከፍተኛ ሁኔታ እየተንቀሳቀሱ እንደሚገኙ ታውቋል። በደብረጽዮን የሚመራው የህወሓት ቡድን በኢትዮጵያ አቆጣጠር ከሌሊቱ 8 ሰዓት መግለጫ ያወጣ ሲሆን ህዝባዊ ሰራዊታችን በካሃዲ ቡድን ሴራ አይፈርስም ብሏል። ህወሓት በመግለጫው የጊዜያዊ አስተዳደር ፕሬዝዳንቱን ጨምሮ ብሔራዊ ክህደት የፈጸሙና እየሰሩ ያሉ አመራሮችን በማባረር በጊዜያዊ አስተዳደር ውስጥ ያላቸውን ውክልና አንስቻለሁ ያለ ሲሆን ነገር ግን ጊዜያዊ ፕሬዝዳንቱና ሌሎች የቡድኑ አባላት ከህግና ስርዓት ውጪ ጸረ ህዝብ ተግባራቸውን ቀጥለዋል ብለዋል።
የህዝባችንን አንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክህደት እየፈጸመ ያለው የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመፋለም የተደራጀውን የትግራይ ሰራዊት ለመበተን ድርጊቱን አጠናክሮ ቀጥሏል ብሏል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸውና ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮችና ጀነራሎችን አግደዋል ያለው ህወሓት ይህ ማዕቀብ መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ስርዓት ውጪ በማድረግ ቡድኑ ሌት ተቀን እየሰራ መሆኑን ያሳያል ማለቱን ገልጿል። ፕሬዝዳንት ኢሳያስ አፈወርቂ ለሳውዲ አረቢያ አልጋ ወራሽ ደብዳቤ መላካቸው ትኩረት ስቦ በሰፊው ተዘግቧል። ደብዳቤውን ይዘው የሄዱት የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ ነበሩ። አቶ ኡስማን ደብዳቤውን በመያዝ ትናንት ሪያድ የገቡ ሲሆን በቤተ መንግስት ተገኝተው ለሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን ኢን አብዱልአዚዝ አል ሳውድ አስረክበዋል። አልጋ ወራሹ ደብዳቤውን ካነበቡ በኋላም ለውጭ ጉዳይ ሚኒስትራቸው መርተውታል። አቶ ኡስማንም ከሳውዲ የውጭ ጉዳይ ሚኒስትርና ሌሎች ባለስልጣናት ጋር በጉዳዩ ላይ ተወያይተዋል። የፕሬዝዳንት ኢሳያስ ደብዳቤ በሁለቱ ሀገራት ግንኙነት ላይ የሚያተኩር ነው ሲልም ተገልጧል። በመጨረሻም ዜና ስፖርት። በአውሮፓ ቻምፒየንስ ሊግ ሊቨርፑልን ከፒኤስጂ የሚያገናኘው ጨዋታ ይጠበቃል። ዛሬ ምሽት በአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ የመልስ ጨዋታዎች ሲደረጉ በአንፊልድ ሮድ ስታዲየም ሊቨርፑልን ከፒኤስጂ የሚያገናኘው ጨዋታ ከባድ ነው። በመጀመሪያ ዙር የ16ቱ ጥሎ ማለፍ ጨዋታ ሊቨርፑል ወደ ፈረንሳይ አቅንቶ ኤሊዮት ባስቆጠራት ብቸኛ ግብ 1-0 ውጤት አሸንፎ መመለሱ ይታወሳል። በተመሳሳይ ምሽት 5 ሰዓት ላይ የሚደረግ በሌላ ጨዋታ ሁለቱ የጀርመን ክለቦች ባየር ሊቨርኩሰን እና ባየር ሙኒክ በባየር አሬና ወደ ሩብ ፍጻሜው ለመግባት ይፋለማሉ። በመጀመሪያው ዙር ጨዋታ በአሊያንዝ አሬና የ3-0 ሽንፈት የገጠመው ባየር ሊቨርኩሰን ሩብ ፍጻሜውን ለመቀላቀል በዛሬው ጨዋታ 4 እና ከዚያ በላይ ጎሎችን ማስቆጠር ይጠበቅበታል። የጣሊያኑ ክለብ ኢንተር ሚላን በሜዳው ጁሴፔ ሜዛ ምሽት 5 ሰዓት ላይ የኔዘርላንዱን ክለብ ፌኖርድን ያስተናግዳል። በመጀመሪያው ዙር ጨዋታ ኢንተር ሚላን ወደ ኔዘርላንድስ አቅንቶ በማርከስ ቱራም እና ላውሮ ማርቲኔዝ ግቦች 2-0 በሆነ ውጤት ማሸነፉ ይታወሳል። ከነዚህ ጨዋታዎች ቀደም ብሎ ምሽት 2 ሰዓት ከ45 ላይ ባርሴሎና በሜዳው ቤኔፊካን ያስተናግዳል። በመጀመሪያው ዙር የእርስ በርስ ግንኙነት የካታላኑ ክለብ ባርሴሎና ወደ ፖርቹጋል ተጉዞ በራፊኒያ ብቸኛ ግብ 1-0 ማሸነፉ ይታወሳል። ለሰዓቱ ያዝንላችሁ ዜናዎች እስካሁኖቹ ነበሩ። ከሰዓታት በኋላ በሌሎች ዜናዎች የምንገናኝ ይሆናል። ኮሜንት፣ ላይክ፣ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን ከወዲሁ እናሳስባለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሰላሙን ያሩልን። ሰላም ይስጠን።